ቢሊዮነሮቹ ጸረ እርጅናን ለማሳካትና በዚች ምድር ያላቸውን ቆይታ ትንሽ ረዘም ላለ ጊዜ ለማድረግ ሚሊዮኖቹን ሲያወጡ በሚኖሩባት ዓለም ውስጥ መሞት አይችልም በሚል የሚታወቅ አንድ አፍሪካዊ ሰው እንዳለ በነግራችሁስ? ስሙ እስማኤል አዚዚ ይባላል። የ41 ዓመት ጎልማሳ ሲሆን 6 ጊዜ ሞቶ 6ቱንም ጊዜ ግን ከሞት መቃብር ተመልሶ ወጥቷል። እነዚህ ከላይ የተጠቀሱት ሊሞት መቃረቡን የሚያመለክቱ ቁጥሮች አይደሉም። ይልቁንስ በዶክተሮች ሞቷል ተብሎ አስክሬኑ ለቀብር የተዘጋጀበትና ወደ ሕይወት የተመለሰበት አጋጣሚዎች እንጂ። ዶክተሮች ግራ ተጋብተዋል፣ ማህበረሰቡም ፈርቷል። ሰላም፣ እንዴት ናቸው የፕሮግራማችን ተከታታዮች? በዛሬው ፕሮግራማችን 6 ጊዜ ሞቶ ስለተነሳው አፍሪካዊ ሰው እናያለን። ለቻናላችን አዲስ ከሆናችሁ ተመሳሳይ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። እስማኤል አፍሪካ ውስጥ ነው የተወለደው፣ ያውም እኛ የምንኖርበት ምስራቅ አፍሪካ። በዜግነት ታንዛኒያዊ ነው። የእሱ ከሞት ብዙ ጊዜ የሚመለሱ እውነቶች ከፊልም ትዕይንቶች የተቀዱ ይመስላሉ። ነገር ግን ለእስማኤል አሰቃቂ ሕይወት ክፍሎቹ ናቸው። የመጀመሪያው ከሞት የተነሳበት አጋጣሚ ከሬሳ ክፍል ተነስቶ የወጣበት እውነት ነው። በአንድ ወቅት ቤተሰቦቹ ለቀብር ስነ ስርዓቱ ተዘጋጅተው ነበር። አስክሬኑ መሞቱ ከተረጋገጠ በኋላ ወደ አስክሬን ክፍል ተወሰደ። ከዚያም በዚያ ቀዝቃዛ ክፍል በሬሳ ሳጥን ውስጥ ከተቀመጠበት ወጣ። ቤተሰቡንና ማህበረሰቡን እንዲሁም ዶክተሮችን በከፍተኛ ድንጋጤ ውስጥ እንደከተተ ከሆስፒታሉ ወጥቶ ሲሄድ ታየ። ሌላኛው በእባብ ተነክሶ የሞተበት አጋጣሚ ነው። በታንዛኒያ በበጋ ወቅት የእባቦች ቁጥር ከክረምቱ የበለጠ ይበዛል። በዛም አጋጣሚ እስማኤል በመርዛማ እባብ ተነክሶ ነበር። እናም እስማኤል ከበሽታው ማገገም ባለመቻሉ ሞተ። የአካባቢው ማህበረሰብ መጥፎ መንፈስ አብሮት ይኖራል ብለው ስለሚያስቡ በመሞቱ ሰላም ተሰማቸው። በአካባቢያቸው ስነ ስርዓት ባህልና ወግ መሰረት የቀብር ስነ ስርዓቱን አከናውነው ወደ ቤታቸው ሄዱ። ነገር ግን የፈሩት ይደርሳል የጠሉት ይወርሳል ሆነና ተረቱ ከቆይቶች በኋላ እስማኤል ሰፈር ውስጥ ተገኘ። የአካባቢው ማህበረሰብ በጣም ደነገጠ። እስማኤል ለሁለተኛ ጊዜ ከሞት በመነሳቱ መፍራት ጀመረ። የዕለት ተዕለት እንቅስቃሴያቸውንም መምራት ተሳናቸው። ቤተሰቦቹ ልክ እንደ ማህበረሰቡ ከመፍራታቸው የተነሳ ከቤት አባረሩት። እስማኤል ይህን ሁሉ መቋቋም ስላልቻለ ራቅ ብሎ የራሱን ጎጆ ቀልሶ መኖር ጀመረ። በሰው ልጅ አኗኗር ታሪክ ውስጥ አንዳንድ ጊዜ ፍርሃት ወደ አመፅና ራስን ወደ ማዳን ሊሻገር ይችላል። በእነ እስማኤል መንደር የተፈጠረውም ያ ነበር። በመንደሩ የሚኖሩ ሰዎችና ጎረቤቶቹ እስማኤል በቤቱ ውስጥ እንዳለ በእሳት አቃጥለው መሞት እንዳለበት መከሩ። እናም አንድ ቀን ጠዋት እስማኤል አገራማን ብሎ በተኛበት ቤቱን በእሳት አቃጠሉት። ነገር ግን ይህ ሞት ሊያሸንፈው ያልቻለው ሰው ከተቃጠለው የቤቱ አመድ ውስጥ በሕይወት ወጣ። እስማኤል ከእነዚህ አደጋዎች በተጨማሪ ከመኪና አደጋ እንዲሁም በጣም ኃይለኛ ከሆነ የማላሪያ በሽታ በመዳን በሕይወት ሊቆይ ይችሏል። ግን እናንተ ስታስቡት እስማኤል ከእነዚህ ሁሉ አደጋዎችና በሽታዎች የዳነው እነሱ እንደሚሉት ከጥንቆላ ጋር በተያያዘ ይሆን ወይስ የፈጣሪ እርዳታ ስላልተለየው? የእስማኤል ታሪክ እውነተኛ አሳዛኝ የሚሆነው ከሞት ጋር ብዙ ጊዜ በመጋፈጡ ብቻ አይደለም። ይልቁንስ እስማኤል በሕይወት ዘመኑ አንድም ሰው ጎድቶም ሆነ ተናግሮ አለማወቁ ነው። ብዙውን ጊዜ እንዲህ ተብለው መገለጽ የማይችሉ ነገሮች በመንፈሳዊ ዓለም ላይ ጠንካራ እምነትና አመለካከት ጋር በሚገናኝባቸው ቦታዎች ወይም ሀገሮች ይህ በተአምር ከሞት የመነሳት እውነት ጥንቆላ ተብሎ ይሰየማል። በዚህም ምክንያት አብዛኞቹ የሀገሬው ሰዎች እሱን እንደ ጠንቋይ ነው የሚመለከቱት። እስማኤል በመንደር ውስጥ ከተፈጥሮ ሕግ ውጭ የሆነ እርግማን ያለበትና ጠንቋይ ተደርጎ ተሰየመ። በዚህም ምክንያት ከማህበረሰቡ ሙሉ በሙሉ እንዲገለል ተደረገ። የገዛ ቤተሰቡም ስላልተቀበሉት ከመንደሩ ነዋሪዎች ጋር በማበር ከመንደሩ አባረሩት። ዛሬ በብቸኝነት ትንንሽ መሬቶችን እያረሰና ምግቡን ብቻውን በማብሰል እየኖረ ነው። መሞት የማይችለው እስማኤል በብዙ መልኩ ማህበራዊ ሞትን እየሞተ ይገኛል። ታዲያ እስማኤል ላይ እየሆነ ያለው ምንድን ነው የሚል ጥያቄ አላጫረቦትም? ሳይንስና ባህል የተለያዩ አስተያየቶችን ይሰጣሉ። የሕክምና ሰዎች እንደሚሉት ይህ ብዙ ጊዜ ሊከሰት የማይችልና ምናልባት ካታለብዚ ሊሆን ይችላል ይላሉ። ያ ማለት የልብ ምት ከቆመ በኋላ በማይታወቅ ምክንያት ዳግም መነቃቃትን የመሳሰሉ ያልተለመዱ ሁኔታዎችን ይጠራጠራሉ። ግን 6 ጊዜ ይህ ሁሉንም የሕክምና ምክንያቶች ተአማኒ እንዳይሆኑ ያደርጋል። ሌላኛው ባህላዊ እይታ ነው። በብዙ ማህበረሰቦች ውስጥ ሳይንሱ ወዲያውኑ ሊያብራራ የማይችላቸው ክስተቶች የሚጣሩት በመንፈሳዊ ግንዛቤ ነው። በእነዚህ ማህበረሰቦች እይታ ከሞት የሚመለሰው ከተፈጥሮ በላይ የሆነ ክስተት ነው። ብዙ ጊዜ እንደ ጨለማ ጊዜ የአስማት ምልክት ነው የሚፈራው።
የእስማኤል አዚዝ ሕይወት ከሁለት ተከፍሎ ይታያል። ለአንዳንዶች እሱ የሚራመድ ተአምር፣ ከሰው ግንዛቤና ዕውቅና በላይ የሆነ ምልክት ነው። ለሌሎች ደግሞ እሱ ሕያው እርግማን ነው፣ ምክንያቱም ሞትን 6 ጊዜ አጭበርብሮ አምልጧልና። ነገር ግን በዚህ ሂደት ውስጥ እስማኤል ማኅበረሰቡን፣ ቤተሰቡንና የለመደውን ሕይወት አጥቷል። እስማኤል ምን ሆኖ ነው ብለው ያስባሉ? የሕክምና ምስጢር፣ መንፈሳዊ ክስተት ወይስ ሌላ? ሐሳባችሁን ኮሜንት ላይ አስቀምጡልን። የዛሬ ጉብኝታችንን በዚሁ አበቃን። ተመሳሳይ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለቆያችሁ እናመሰግናለን።